ሃይ የዮኒ ኢምፓየር ዩቲዩብ ቻናል ተከታታዮች በድጋሚ ሰላሃዲንን ይዞ መጥቻለሁ። ዛሬ ደግሞ አጂ ስለ አይሾ ስፒድ አዲስ አበባ መጣ። እስቲ ኖር ምን ታስባለህ? አይሾ ስፒድ እንጃ ብቻ እኔ እንትን ነበረኝ ቱር ነበረኝ ማይዳል ወዝ ሂር ወደዚህ መጥቶ ነው የሚጠይቀኝ ለሳይንስ ሙዚየም ማየት ፈልጋለሁ ብሎኝ ወስጄው ነበር። ሳይንስ ሙዚየም ላይ በትልቁ አይሾ ስፒድ ሚለውን አየሁ። ያን ቀዛሪ ይወጣ ማሚ ኦኬ ምናምን እዛ ያለው ሰራተኛ ትርምሱ የሌለ በጣም እና ሳይንስ ሙዚየም ኤቨሪባዲ ከዚህ ያለ ነው ቃሚ ጸደው ምን ይሉ what the fuck is going on ብዬ አንዱን ጠየቁ። ተጠይቀው አይሾ ስፒድ እኮ ከዚህ ይላል ነው በቃ ፏ በሉ ምናምን ብሎን እኮ ቀውሉ ነገር ፏ እያደረግን ነው። እኔም ያው እንግዲህ ስላልደረገጥኩኝ እኔም ደግሞ ብዙም የዩቲዩብ እና የቲክቶክ ተከታታይ ባለመሆኑ ብዙም ልጁን አውቀዋለሁ፣ ግን ይህን ያክል ኢንፍሉዌንሻል ነው ብዬ አልጠበቅኩም። ጨረስን፣ የቪዚታችን ጨርሰን ምናምን ወጣ። ከዛ ብሔራዊ ቤተ መንግስት ሄድን። ከዛ ወደ ፒያሳ፣ ከፒያሳ በመስቀል አደባባይ ነው የምንመጣው። እንዴት እንለፍ? ቶሚ ሞንተርቦን ሰቅላ ጉራጌኛ ታስነካዋለች። ገና እኮ የለም እኮ ሰውዬው አልመጣም። ባይኛ ሲመጣ ግን ከሁሉ አቅጣጫ መንገድ ዝግ ነው ምናምን ቀይ እየተቀወጠ ነው። ማይጎናስ ላይክ ሰውዬ በዚህ ልክ ነው በቃ ብዬ ኦኬ ጥሩ ልኩኝ። ዩቲዩብ ገባሁና ስትሪም እያደረገ ነው አሁን ተብሎ በቃ ጓጓ የተባለ ስገባል ኢትዮጵያዊውን አይሾ ስፒድ ምን አይሾ ስፒድ ነው ስሎው ስፒድ ነው እንጂ ትራፊኩ በስፒዱን ቀንስ ብሎት ነው ስሎው ስፒድ ምንድነው? በቃ ልጁ ሩጫ ሊያሯሩጠው ላይክ ሶስት አምልጦ ሮጠ ማለት ነው። እኔ እኮ ለምን ሜዳ ላይ ሆነ አጠልቁለት እኔ እኮ ግራ ይገባኛል። እኔ እኮ አንዱ በጣም የተመቸኝ ፓርት እሱ ሊያሯሩጥ እዛ ጋር እንትን ይላል። አይሾስ ሁለቴ ሮጠ አንገቱን ያዘውና በቃ እንደው በቃ በቸግረው በኢትዮጵያ እስኪ አንድ ሁለት ሶስት እንደነው ተማረ። እሱ በጣም አሳቀኝ። በሱ ፓርቲ ላይ አንድ ሜም አደረገው። አንዴ ፌስቡክ ትልቅ የፌስቡክ ተከታይ ነኝ። ምን አደረገው? አንተ ይሄ አይሾ ስፒድ ኢትዮጵያዊው ሶሪ ስሎ ስፒድ ከየት ነው የመጣው? እሱ አንድ ሁለት ሶስትን ተብሎ እስከሚጨርስ እንደው ይሄንን አቅም ነው ከየት ነው የመጣው? ከየት ፓርት ነው ምናምን ብሎ ሲሮስተው አየሁ። ሮስት ሲያደርገው እኔ ያው ይሄንን የመጀመሪያ እንትኔ ነው ባይ ዘ ወይ የኢትዮጵያዊ ስሎ ስፒድ አንደኛ የዚህ ልጁ በዚህ ልክ በጣም ኢንፍሉዌንሻል መሆኑ፣ ሁለተኛ ደግሞ የዚህ የኢትዮጵያዊ ስሎ ስፒድ የነበረው ኢንተራክሽኑ ምናምኑ ተወስ ሆረብል በእውነት እንደ ሀገር ነው የተበላፈር ነው እውነት በእውነት እኔ በቃ አሁን እኔ እዚህ ብዙ ትልቅ ድርጅት ነው ማለት ነው ሰራተኞቼን አንድ ባንድ ልፈትሻቸው አው በፊትም በእንግሊዘኛ ነው ኢንተርቪው የምናደርገው ሸምድደውስ ቢሆንስ ብዬ የተጠራጠርኩ ነው። ስለዚህ ላንጉዌጅ አሰነ ቢግ ኢምፓክት አሁን ይሄ ልጅ ላይክ ህይወቱን በ200% ቀለል የሚያደርገውን ነገር 200% ኔጌቲቭ ከበድ አደረገው ማለት በእውነት አከበደው። it was really horrible። እንግዲህ እናንተም ይሄንን የምታዩ ሰዎች ላንጉዌጅ ምን ያክል አስፈላጊ እንደሆነ ካልኩሌት አድርጉ። ከዛ በኋላ ከጊዜያችሁ ስረቁና ላንጉዌጅ ስኩል ግቡ ተማሩ። ሳሊ ጥሩ እይታ ነው ያለው። እኔ የምጨምርላችሁ 3 ነጥቦች አሉ። የመጀመሪያው the psychology behind አይሾ ስፒድ ሰክሰስ የሚለውን እኔ before 5 years 6 years ነው የጀመረው የኮሮና ታይም እና የጀመረው ሲምፕሊ PS5 በመጫወት ከዛ እዛው ላይ እንትን ያደርጋል ቤት ያደርጋል ቁማርና ንጮት ነበር ያው እነሱ ሀገር ስላለ በኦንላይን ወይ ማለት ነው። ከዛ ጀመረ ሰፈር ሱቶ ቪዲዮ መስራት ጀመረ። ከዛ ኮሮና ታይም ላይ ቁጭ ብሎ ስትሪም ማድረግ ጀመረ፣ ፊሜሎች አድ ማድረግ ጀመረ ምናምን ከዛ ሂት ማድረግ ጀመረ ማለት ነው። ስለዚህ የሱ ሰክሰስ አንደኛ አሪፍ ነው ብዬ ማስበው በዛ ኤጁ ይሄ ምን የሚባል ሩል አለ የሆነ መጽሐፍ ላይ ካለበት ኢንቫይሮንመንት በጣም ጮክ ብለህ ጎልተህ መውጣት አለብህ እና አይሾ ስፒድ ለዚህ ጥሩ ምሳሌ ነው። ምክንያቱም ኢነርጂው አሪፍ ነው፣ የትም በሄደበት ቦታ ካራክተር ነው። አይሾ ስፒድ ባይ ዘ ወይ ትክክለኛ ማንነቱ እንደዚህ አይደለም፣ ይሄ ካራክተር ነው ማወቅ ያለባችሁ። ስለዚህ ሁላችንም
ጎበዝ አክተሮች ብንሆን አሪፍ ነው። ሁላችንም ያው ካራክተር ስላለን ማለት ነው። ውጪ ስንወጣ ምን አረጋት ፐብሊክ ማስክ ስላለች ማለት ነው። ሌላኛው ወደኛ ሀገር ዋሽ ስፒድ ስንመጣ የለጥ ያለ ስፒድ አይደለም እና የቻለውን ሞክሯል። ሰሌ አረ በላ ሶስት ነገር የሚያውቀው ሆልድ ኦን ባይ ዘ ወይ ሶስት ቋንቋ አለ ያውቃል። አሁን በፐርፌክትሊ የሚያውቃቸው ሶስት ቋንቋዎች ናቸው። አንደኛ የስ፣ ሁለተኛ ኖ፣ ሶስተኛ ሌትስ ጎ። ይሄን ነው ይመቸው እና የአይኑ ቦግታ በጣም ነው ረጅም የሚያበራው። ይመቸው ብቻ እና ቱ ሳም ፖይንት ሆነስትሊ ስፒኪንግ አሪፍ ኢንተራክሽን ለኦዲየንሱ ሆኖታል። ኦፍ ኮርስ አሁን እንግዲህ የኢትዮጵያ ፓብሊክ ፊገር ሊሆን የሚችልበት አጋጣሚ አለው። ግን ምንድነው አሁን ኮንሲስተንትሊ ዩቲዩብ አሁን እስካሁን ዩቲዩብ አካውንት ያለ አይመስልም። እንግዲህ ሶፋ ሰርች አደርጋለሁ እስኪ ካለ አለው። አዎ ሰሪ ቼክ እስኪ ያደረገው። ሁለተኛው የምነግራችሁ ነገር ምንድነው ሰቡ ዝም ብሎ ሲሮጥ ለምን እንደሆነ አይ ቲንክ አልገባውም። የምር አብዛኞቻችሁ አታውቁትም አይሾስፔድ ማን እንደሆነ ስራውንም አታውቁትም። ጀስት ግን ኬንያ ሀገር ሄዶ ስለተባለ እዚህ ሀገር መጣ ስለተባለ ብቻ እንትን ትላላችሁ። እሱ ኢነርጂያችሁ ለምን መስጠት እንዳለባችሁ ማወቅ አለባችሁ። ሶስተኛውና ቤዚኩ ነገር ደግሞ አንዳንድ ኢንፍሉዌንሰሮች አላ የማይጠበቅ ነገር ነው ያየሁባቸው። ሰሌ ይሄ ራስታ ነኝ የሚለው ፍሪ በፌደራል ይሄ ጸጉር ቆራጭ እና ዋይ አላ እዚህ ያላችሁ ሪስፔክት አለ አይደል? በጣም የሆነ አውትሻይን ለማድረግ አሰባችሁ አንዳንዴ ሪስክ ወስዳችሁ መበላትም አለ። ሶ ሪስኩን ወስዶ ተበልቷል። ስለዚህ ይመቸው ነው የምለው። ማሰብ ያሰበውን ነገር ነው የተገበረው። እስካሁን የለም እንግዲህ የቼክ ያደረኩ ነው ያው እንደምታዩ የለው ሁሉም ያው ስፒዲ ቦይኪንስ ሌላ አካውንት ሌላ ሀገር ላይ ያለ አካውንት ያው ሌላ የኢትዮጵያዊ አይደለም። እና በጣም ያዘንኩት ነገር ምንድነው እንደ ሀገር ማለት ነው መርካቶ ነው የት ቦታ ነው ገብቶ ቲሸርት 3000 ብር ነው እና 6000 ብር። ኧረ በስመ አብ you were supposed to give him for free እኮ ከገባሽ ማለት ወይ ከገባ እዛ ቦታ ላይ ሲመጣ አሾስፒድ ከዚህ ገዝቷል ይባል ነበር። እና አይ ዶንት ኖ ለትንሽ ብር ለዚህ ነው የማያልፍለት አበሻ አይደል እንዴ? በእውነት ይሄ ምን መሰለኝ አሁን ኢትዮጵያውያን አብዛኛው ጊዜ አሁን ለምሳሌ ክለብ ላይ እዚህ ነው የስራ ቦታ ኢንፌስ አደርጋለሁ ኦፖርቹኒቲ በቃ ለመጠቀም በቃ አንድ አጋጣሚ ለሴልፊሽነስ ነው። ይሄ በርግጥ በጣም ግሪዲነስ ካለን የድህነታችን ሌቭል እና ካለን ነገር አንፃር ነው ይሄን ነገር የምናደርገው ወደን አይደለም። ግን we need to be careful። እዚህ አሁን ነጮች ይመጣሉ ከቦሌ አየር ማረፊያ ወርዶ እዚህ ጋር አትሞስፌርን ብሎ ይመጣሉ። ሲመጡ ቤግ ያደርጋሉ። በቃ ከዛስ እንትን ያለ ላሳየና እንትን ትከፍለኛለህ። ይሄ ድሮ ይሄ ጨርቆስ ላይ ገብተህ ጨርቆስ ገብተህ ማሙሽ ቤት የቱ ጋር ነው ሲባል ውረጃ ምናምን አይነት ነገር የምሬ ነው። ሪሊ በቃ ይሄ ሊቶ የሚገባ ጉዳይ ነው። አሁን ይሄ ነጋዴው ላይክ ስትሪም የተደረገ ነው ኢንተርናሽናሊ ወጥቷል። አዎ እና ነገ ይሄ ቢዝነስ አሁን እንትን ከመርካፑ በላይ ሸጠ ብሎ ነገ ገቢዎች ቢያሽጉት አመሰግናለሁ። ቢያሽጉት ፍሪ ማርኬት ነው። ፍሪ ማርኬቱን አድቫንቴጅ እንውሰድ በሚል ተልካሻ ሰበብ የራሱን እንትን ያጣል። አሁን ነገ እቺ ሴትዮ ጋር ማን ሄዶ በ6000 ብር ይገዛል? በዛውም እኮ ማስታወቂያ ሰርታ እንግሊዝኛውን አሁን ትቆራጠፋለች ትችላለች። 6000 this is 25 ምናምን ትላለች። ግን ይሄንን የመጣውን ሰው ራሷን አስተዋውቅልኝ እኮ ማለት ትችላለች። I'm giving you free this for free it's cost 6000 but I'm giving you free do me some ad የሆነ ፕሮሞሽን ስራልኝ ነገ ሌላ ቱሪስት ቢመጣ where is the lady or where is the shop I should speed by it ብሎ ይመጣል። so ይሄንን ጎልደን ቻንስ like I don't know እንግዲህ እግዚአብሔር እንደው ስንጥር ይሁንብህ አትብላ ተደፋ ያው እውነቱን ነው። ለምሳሌ አሁን ቤስት ኤግዛምፕል እንስጣቸው። ለምሳሌ አሁን ሌትስ አሁን አብይ አህመድ ሌትስ ያው እሱ ነው አሳስታተሱ ሃይ ሆኖ እኛ ሀገር ስለዚህ አብይ አህመድን አግኝታችሁት 1000 ብር ስጡኝ ከምትሉትና ያላችሁ ፕሮዳክት ወይ ሰርቪስ በነፃ ሰጣችሁት አሪፍ ትሪትመንት አሳይታችሁት የትኛው ነው ሞር ፔይ የሚያደርግ? ብሩን ይሰጣል ግን ሎንግ ተርሙን ትበላለህ።
ግን አሪፍ ትሪትመንት ሳሳዩት ኦኬ አሪፍ ትሪትመንት የሰጠኝ የሚሰጠች ልጅ ማናት? ከዛ ቦታ ሄዱና ይሄንን ነገር ፒክ አድርጉልኝ ይባላል። ኦፊስ ዱድ። ስለዚህ ኦፊስ ሲገባ የሆነ ነገር እንትን ያደርጋል። ምና ሁልጊዜ በፈርስት ኢምፕሬሽናችን ቫልዩ ያደርጋል። በዛ ላይ ደግሞ አድቫንቴጅ መውሰድ የለብንም። እኔ በጣም ብዙ ጊዜ እነግራለሁ። እኔ አሁን ለዚህ እኔ ስራ ቦታ ላሉ ስራ ባልደረቦቼ እነግራቸዋለሁ። ቴኪንግ አድቫንቴጅ ኢዝ ቬሪ ባድ ቲንግ ኢን ላይፍ ኤክስፒሪየንስ። ዌን ዩ ሙቭ ትወጣለህ እኮ ከኢትዮጵያ የሆነ ሰው እዛ ጋር ምን ሁሉ ጊዜ እኛ ራሳችን ልንዘውር እንችላለን። ራሳችን ሰዎችን ትሪኪ ማድረግ እንችላለን። መልቲ ሚሊዮን ብሮች በማጭበርበር ልናገኝ እንችላለን። ይሄንን የምንደብቀው ከራሳችንና ከሰዎች ነው። ፈጣሪ ግን እያወጣ ያሰጠዋል ከጀርባ። በቃ ይሄ እንትን ያደርጋል፣ በቃ እንዲህ ያሰጠዋል። ስለዚህ የሚያበላው የሰበሰብነው የሚያበላው ልጆቻችን አንገታቸው ውስጥ ሲገባ ምናምን እግዚአብሔር ያልባረከው ነገር ጥሩ አይደለም። ኢትዮጵያ ደግሞ በእግዚአብሔር የምትታወቅ ወደ እግዚአብሔር እጇ የምትዘረጋ ሀገር ናት። ስለዚህ ፋብሪክ የሆነ እንትናችንን ገበናችን በመጥፎ ነገር አናውጥ። ጥሩ ሀሳብ ነው። እውነቱን መሰለኝ ቆንጆ ሀሳብ ነው። ሌላውን የምጨምርላችሁ ምንድን ነው ያው አይሾ ስፒድ መጥቶ ኢንተርናሽናሊ ዌል ሪኖን ነው ጥሩ ሶፋር 6 ሚሊዮን ደረሰ ልንገራቸው 50 ሚሊዮን ላይ ገባ እና ያዘንኩት ምንድነው እዚህ ሀገር ላለ ሰው መቼም ሪስፔክት እንደማይሰጠው ነው ያወቅኩት። ሶ ኖባዲ ኬርስ። ስለዚህ ሀገሪቷ ሰላም ብትሆንና ሁሉም ሰው በአሪፍ ወይ ቢሰራ ጀስት ሌላ ሀገር መጥቶ ኢንፍሉዌንስ ማድረግ ነው። ሶፋር ወደ 9.9 ሚሊዮን ሰው ነው ያየው የኢትዮጵያ ውስጥ ስትሪም ያደረገው። በቪው ደረጃ 9.9 ሚሊዮን ሰው ነው ያየው ትላንትና ያደረገው የ4 ሰዓት ከምናምን ቪዲዮን። የአይሶስ ስፒድ ደግሞ ሰብስክራይብ አድርገለት 48.6 ሚሊዮን ሰብስክራይበር ሶፋር አለው። ሰብስክራይብ ሲያደርግለት ሰብስክራይብ አድርገለት ይመቸዋል። ይዘ ሃርድ ወርከር ብራዘር አድርጎ እንጂ I don't want to do that. I do not. እና ወደ አው ማይ ጎነስ ሶፋር ያለውን ነገር ባሳያችሁ አድርግለት ሰሊ ምን አይጎዳም። እሺ አድርገው አይጎዳም፣ ግን ያው ዩቲዩብ ላይ ችግር እንዳያመጣ አየው ይዘን around 6 ቢሊዮን ቪው እንደጀመረ አየው 2016 ማለት almost before 10 years ያ before 10 years እዚህ ጋር ባይዘው ስለ ኮንሲስተንሲ ቪዲዮ ስትለጥፉ ዩቲዩብ ላይ ተስፋ የምትቆርጡ ሰዎች ተስፋ አትቁረጡ። እኔም ለቆርጠ በይ ሰሌ ነው አትቁረጡ። በእውነት ይሄ ዲስ ሪፕሌስ ዩ ሶፋር ይሄ ልጅ መልቲ ቪዲዮዎችን ፖስት አድርጓል። መልቲ ሚሊዮነር ነው ያ ነው ሂዝ መልቲ ሚሊዮነር ነው። ብዙ ቪዲዮዎችን እንትን ብሏል። ዲስክሪፕሽኑ ላይ ራሱ ታንክ ጋድ የሚል ነገር አለው እና ደስ የሚል አሜዚንግ ነገር ነው። እና እዚህ ድረስ ካያችሁ ደግሞ ሰብስክራይብ በተኗን ተጫኑ። እኔ አሁን ኤዲት አላደርግም ለጊዜው። ይሄ ሰብስክራይብ ምናምን በየሰከንዱ ላላመጣ ይችላል። ያ ዩኒየን አበረታቱት። በእውነት ኢትዮጵያዊ ነው። ሀገር በቀል የሆኑ ነገሮችን ነው የሚያሳየው። ሂዝ ቬሪ ዌል ኤጁኬትድ ፐርሰን። አይ ሜት ሂም ላይክ ፍሮም ደ ስክራች ነው እዚህ ጋር ድርጅቱን ስከፍት የምንተዋወቀው። ሶ አሁን ጥሩ ደረጃ ላይ እየደረሰ ያለ ልጅ ነው። አበረታቱት። ብዙ ስራዎችን እየሰራ ነው፣ እየሞከረ ነው። እኛ ደግሞ እርስ በራሳችን ስንተጋገዝ እጅ ለእጅ እንያያዝ። ማንም we will win። ሶ እኛም እንደ አይሾ ስፒድ ያለውን ነገር ኢምፕሩቭ እያደረግን ሌሎች ኢትዮጵያ ውስጥ ያሉ አይሾ ስፒዶችን ለማውጣት የግድ አይሾ ስፒድ እኮ መምሰል አይጠበቅም። ይህ ሪል ሃርድ ወርከር ነው። ብዙ ነገሮች ይሰራል። ሱሪዎችን ይሰራል በራሱ ብራንድ። ኢትዮራይዝ የሚባል ካምፓኒ ያለ ኦንላይን ሴልስ። ራናዌይ ሞዴሊንግ አካዳሚ አለ። ባለፈው እንግዲህ ብዙ ቪዲዮችን ሰርቶላቸው ስለ ራናዌይ አካዳሚ። ሶ ሂዝ ቬሪ ያንግ ፕሮፌሽናል ነው። ኢንፍሉዌንሻል የሆነ ጎበዝ ልጅ ነው። አበረታቱት። ላይክ ሼር አድርጉ። ምንም የምታጡት ነገር የለም። ሼሩን አይደለም የሚሰራው፣ እናንተን ለነገ የሚጠቅማችሁን ቪዲዮ ነው የሚሰራው። ላይክ ተሳድቦ እኮ ሞታ መልቲ ሚሊዮን እኮ ነው የሚታይለት። ሶ ይሄ ልጅ ተማሩ እስኪ እንዲህ እናድርግ አብረን እንደግ ነው እያለ ያለው። ሶ ይሄን እናድርጉለት። ቴንክ ዩ ቬሪ ማች። ሌላ ሰሌ ወርድ ኦፍ ዘ ዴይ ምን ታያችሁ ዛሬ የምትነግረኝ? ወርድ ኦፍ ዘ ዴይ ወርክ ሃርድ and be somebody። ናይስ work hard, be somebody. This is the word of the day. እሺ እንደ አይሾ ስፒድ ሰዎች ካሉ በአማርኛው ተርጉሙላችሁ። ጠንክራችሁ ስሩ፣ የሆነ ሰው ሁኑ ነው። ሰው ጠንክራችሁ በርትታችሁ ስሩና የሆነ ሰው ሁኑ። be somebody. Like and somebody, the word somebody represents so many things. ብዙ ነገሮችን ነው ሪፕሬዘንት የሚያደርገው። so be somebody የሆነ ነገር ሁኑ። አሁን ለምሳሌ በቃ
ምን ጠንክረህ ሰርተህ ዶክተር ሁን ጠቅላይ ሚኒስተር ሁን ምናምን ሁን መኪና ግዛ አልልም። work hard and be somebody. that's the word of the day. thank you very much. true የሆነ ነገር ነው ነገራችሁ። ዛሬ ያው እኔ የምጨምርላችሁ ምንድነው I think the world is free. We live in a free world. ማንም ሰው ተነስቶ የፈለገው ነገር ማድረግ ይችላል። ሶ ዛሬ ተነስታችሁ ራሳችሁን ዲስትሮይ ማድረግ ትችላላችሁ ወይም ደግሞ ቢውልድ ማድረግ ትችላላችሁ። of course the choice is in your hands ማለት ነው። ስለዚህ if you want to conquer the world just like me, if you are on the way you can do that. that's it. My body love you guys. Peace out.